አብይ አህመድ ሌላ ሀገር የለውም። በቃ የመጀመሪያም የመጨረሻ ሀገሩ ኢትዮጵያ ናት። ስለ ኢትዮጵያ ብሎ ደግሞ የማያደርገው እንደ ሌሎቹ ሁለት ሀገር ይዞ የሚንቀሳቀስ ሰው አይደለም። በብዛት ትግራይ ላይ የነበሩ የቲፒኤልኤፍ ሊደሮች they were Eritreans ሶ ስለ ቀይ ባህር ጉዳይ ሲነሳ ስለ ኤርትራ ዲፈንድ ያደርጉ ነበር። ኤርትራ ካሉ የኤርትራ ሊቃን በላይ ስለ ቀይ ባህር አክሰስ አለማግኘትን ሲከራከሩ የነበሩ የቲፒኤልኤፍ ሊደርሺፖች ናቸው። ግን እነሱ ጄኔቲካቸውም እንኳን ብናጠና ሞር ኦፍ ወደ ኤርትራን ያዳላሉ። ስለዚህ they were Eritreans, they were defending for their country. ሶ እነሱ በወሰኑትን ውሳኔ ተደረተን የምንኖርበትን ምክንያት ግን ሊኖር አይገባም። እነሱ አክሰስ እንዳይኖረን ያደረጉትን ነገር እንደ ሌጂቲሜት ዲሲሽን ወስደን የእነሱን ሀሳብ ተቀብለን የምንጓዝ ከሆነ ምናልባት ጠላት በወሰነልን ውሳኔ አሜን ብለን እንደመቀበል ይቆጠራል። ሶ እኛ በተሻለ መጠን አክሰስ ለማግኘት በሰላማዊ መንገድ ቢሆንልን ጥሩ ነው። ካልሆነ ግን ምንም ማድረግ አይቻልም። እነሱ ኃይል ኑሯቸው እኛ ኃይልን ሳይኖረን ቀርቶ ፈርተን የምንተወው ኢንትረስትም ግን ሊኖር አይገባም። ድሮ መሞታችን አይቀርም። በድህነትም በስቃይም በፖቨርቲም እየሞትን ነው። ሶ ይህንን ታክል ለማድረግ አክሰስ ጉዳይ ወሳኝ ነው። it's a matter of survival, it's not luxurious question አይደለም።